ቅዱስ አሐዱ አምላክ ዓመታት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመትፍዲ ፍዳ በመጥዋዕት በሊ እስከ መተው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማዝሩ ለሰኔ በዛቲ ዕለት ኮነ ሰማዕተ ደናግል ቅዱሳት ደባን ወበስጣም ወሶፊያ እሞን አንድ አምላክ በሆነ በአብ ወወልድ ወመንፈስ ቅዱስ ስም ሰኔ 10 በዚህ ቀን ቅዱሳት ደናግል ደባሙንና ብስጣሙን እናታቸውን ሶፊያ ለሰማዕትነት ሞቱ። እንዲህም ሆነ ስሙ ዋርስኖፍ የሚባል አንድ ሰው ነበረ። ኤጲስቆጶስነት የሾሙት በወደዱ ጊዜ ሸሽቶ ወደ ናባ አውራጃ እንዲህ ደናግል ወዳሉበት ወደ ግሞን ደርሶ በዚያ አደረ። በዚያችን ሌሊት የእግዚአብሔር መልአክ ተገልጦለት ከዚህ ለምን ትተኛለህ? ተነስተህ ተጋደል፣ አንተና ሰማዕት መሆን ለሚሹ ሁሉ አክሊል ተዘጋጅቷልና። አሁንም ተነስተህ ወደ መኮንኑ ሂድ፣ በፊቱም ቁመህ ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመን አለው። ከእንቅልፉም በነቃ ጊዜ ራእይን እንዳየ ለቅዱሳት ደናግል ነገራቸው። ሲነጋም ተነስተው ከእርሱ ጋር ወደ መኮንኑ ሄዱ። በመኮንኑ ፊት ክብር ይግባውና በጌታችን ታመኑ። መኮንኑም ይዞ ጽኑ ስቃይን አሰቃያቸውና ወደ ወህኒ ቤት ጨመራቸው። ከጥቂት ቀኖችም በኋላ በዚያ አውጥቶ ከቅዱስ ዋርስኖፍ ጋር ወደ ስንጉር ላካቸው። እናታቸውም ትከተላቸው ነበር። መኮንኑም ለአማልክት ዕጣን እጠኑ አላቸው። ባልታዘዙለትም ጊዜ ጽኑ ስቃይን አሰቃያቸው። እግዚአብሔርም መልአኩን ልኮ አጸናቸው፣ ቁስላቸውንም ፈወሰ። ከዚህም በኋላ መኮንኑ ከእርሱ ጋር ወደ ሀገረ ጻ ይዟቸው ሄደ። የጣዖታቱ ካህናትን ጣዖታቱን እንደምትረግም ስለ ቅዱስ ደባሙን ነገሩት። እንዲሁም ባልንጀራዋ ዮና የምትባል ሴት እንዳለች ነገሩት። እነርሱም ህብራቸው በየራሱ የሆኑ መልካም ልብሶችን እየሰሩ ለምጓቸው ይሸጡ ነበር፣ የዘረፏቸውንም ይመሰውቱ ነበር። መኮንኑም የዮናን ዜና ሰምቶ ራሷን በሰይፍ እንዲቆርጥ ባለሰይፉን ላከው። የሰያፊው ስም አውሎጊስ ነው። ወደ እርሷን በቀረበ ጊዜ ፊቷ እንደ መላእክት ፊት ብርሃን ተመልቶ አየና ፈራ። እሱንም ወደ መኮንኑ እንዲወስዳት እንጂ እንዳይገድላት የእግዚአብሔርን ጸጋ አስገነዘበች። ቤተሰቦቿም ተሰናብተዋት ሰንፋ ከሚባል ሀገር ወጣች። ወደ ሀገረ ጻ ደርሳ መኮንኑን ተገናኘችው። ከቅዱስ ዋርስኖፍና ከባልንጀሮቹ ጋር እርስ በርሳቸው ሰላምታ ተሰጣጡ። ሰያፊው አውሎጊስም ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነና ራሱን ቆረጡት። የሰማዕትነት አክሊልንም ተቀበለ። እንዲሁም እሊያን ቅዱሳት ደናግል ራሳቸውን ቆረጣቸው፣ ገድላቸውን ፈጽሞ የድል አክሊልን ተቀበሉ። ቅድስት ደባሙንን ግን ጽኑ ስቃይን ያሰቃዩት ዘንድ በመንኮራኩር ላይ ሰቀሏት። በዚህ ስቃይም ውስጥ ለብዙ ቀኖች ኖረች። የእግዚአብሔር መልአክም ያጸናት ያስችላትና ቁስሎቿን ይፈውሳት ነበር። መኮንኑም ወደ ወህኒ ቤት አስገባት። በዚያም ጥቂት ቀን ኖረች። ወደ ፍርድ ሸንጎም አስቀርቦ ለአማልክት ሰዊ አላት። ባልሰማችውም ጊዜ ራሷን እንዲቆርጡ አዘዘ። ራሷንም እንዲቆርጡ ከተለዋ ወደ ውጭ ቢያወጣት ጊዜ ሴቶች ሁሉ እያለቀሱ ከበዋት ነበር። እሷ ግን ፈጽማ ደስ ይላት ነበር። ራሷንም በሰይፍ ቆረጧት። እንዲሁም እናቷንና እህቷን በሰይፍ ቆረጧቸው። በመንግስተ ሰማያትም የድል አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ቅዱሳት ሰማዕታት ጸሎት ይማረን፣ በረከታቸው ይድረሰን ለዘላለሙ አሜን። ሰላም ለሶፊያ ወለአዋልድያ ዲባሞን ወብስጣሞን ዘተሳተራ ይሰነ አዋል ስም ምስለ ዋርስኖካ እማ ወዮና ዘሀገረ ሰንፋ እምነ ወዲቅ ኪያየ ይቅፋ ከመጎዲሃ ተሐቅፍ ዶርሆ በክንፋ ወበዛቲ ለተስካረ ረፍቶም ለአቅሊም ወሰማይ ወአባና ወይስካ በረከቶም ያሉ ምስሌን ለዓለም ዓለም። በዚህችም ቀን የሰማዕት አቅሊሞስ የአባናአንና የይስካ ረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። ወበዛቲ ዕለት ካዕበ ኮነ ፍስሐ አቢይ በኩሉ ዓለም ለሕዝበ ክርስቲያን ወመላእክትኒ በሰማያት ተፈስሑ ዋቲ። ዳግመኛም በዚህች ዕለት ለክርስቲያን ወገኖች በዓለሙ ሁሉ ታላቅ ደስታ ሆነ። መላእክትም በሰማያት ደስ ተሰኙባት። በዚህች ቀን እውነተኛ ምእመን ከሆነ ከንጉሥ ቆስጠንጢኖስ ዘንድ የጣዖት ቤቶች እንዲዘጉ አብያተ ክርስቲያናትም እንዲከፈቱ ትእዛዝ ወጥቷልና። ደስታን የተሞላች ያች መልእክት ወደ እስክንድርያ ከተማ እንደ ዛሬዋ ቀን በደረሰች ጊዜ ፈጽሞ ደስ ተሰኙ። ወደ ግብፅ አውራጃዎችም ሁሉ ላኳት። ምእመናን ሁሉ ስለ ቤተ ክርስቲያን ክብር ከፍ ከፍ ማለት ደስ አላቸው። የጣዖታት ቤቶችን ዘጓቸው፣ አብያተ ክርስቲያናትንም ከፈቷቸው። እንደ ዛሬ በዚህች ዕለት በዓል አደረጉ። ይኸው ቆስጠንጢኖስ በነገሠ በ11 ዓመቱ ነበር። ለእስክንድሮስም ሊቀ ጵጵስና በተሾመበት በመጀመሪያ ዓመት ነበር። ለእግዚአብሔር ምስጋና ይሁን፣ በእኛም ላይ ይቅርታው ቸርነቱ ይደረግልን፣ እኛንም በጸሎቱ ይማረን ለዘላለሙ አሜን። ሰላም ለዕለት በዓለ ፍስሐ ዘሰማይዋ ጽዋዕነ አሊም እደው አምሳለ ጣዕዋ መልእክታተ ጽድቅ ሶበተ ዜነዋ እለ እንትካት በምክንያተ ጣዖታት ዘተአጽዋ አብያተ ክርስቲያናት ኩሎን እስመዮም ተርህዋ
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማስቡ አሚሩ ለሰኔ በዛቲ ዕለት ተፍጻሜተ ስምዑ ለቅዱስ ገላውዴዎስ ወሰማዕት አርአያ መልእክት ዘእምዘመደ መንግሥት ወመዋኢ በውስተ ሰብእ። ወበዛቲ ዕለት ኮነ ቅዳሴሃ ለቤተ ክርስቲያን ዘአርብዓ ሰማዕታት ውስተ ሀገረ እስክንድርያ ዘተሐንጸት በስሙ ለመድኃኒነ ኢየሱስ ክርስቶስ ዘአገረኩም አይቤታ ዘኪርያ ይላፈ ምለተ ጸምዱ ከዘንፈ ለላነበብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸድቀው ወንተ ትኩፈ ምላቡ ለዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን ደናግል አዲ ወመነኮሳት ሄራን ባረኩ ባረኮ ወይዛቲ መካን ስካርገ ዲቆኖስ ሕፃን ለተጻፈ ወዳስ ወለዛ አጻፎ ዘይደርስ ለዛ አልቦ ወለዛ ተርጎሙ በልሳን አዲስ ወለዛ ሰማ ቃሎ በዝነ መንፈስ በጸሎተ ማርያም ማራኪተ ኩሉ ወባይ ሰውራ ይማርና ኢየሱስ ክርስቶስ ወለ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ ወልድ መንፈስ ቅዱስ አሐዱ አምላክ አማት ኖረ። ከዚህ በኋላ ከእግዚአብሔር የታዘዘ መልአክ ተቀርጽያ ከመ ትፍዲ ፍዳ በመጥዋዕት በሊ እስከ